ጥፍራችንና ኪዩቲክላችንን በደም ማለስለሻ መቀባት። ጥፍራችንም ልክ እንደ ቆዳችን ይደርቃል። ሲደርቅ ደግሞ በቀላሉ እንዲሰባበርና እንዲላላጥ እናደርገዋለን። ስለዚህ በየቀኑ እጃችን ማለስለሻ ስንቀባ ጥፍራችንና ኪዩቲክላችንንም አብረን ተቀብተን ማሳጅ ማድረግ አለብን። ይህንን ስናደርግ ጥፍራችን በቂ የሆነ ለስላሴን ስለሚያገኝ በቀላሉ አይሰባበርም። ጥፍርን ከሚያደርቁ ነገሮች መራቅ። ለምሳሌ አንዳንድ ኃይለኛ የሆኑና ቆዳን የሚያደርቁ ሳሙናዎች፣ በረኪና፣ ከሰል፣ መጥፎ የሆኑ ጥፍር ቀለምና የጥፍር ቀለም ማስለቀቂያዎች ጥፍራችንን ከምናስበው በላይ ያደርቁብናል። የምንጠቀመው የጥፍር ቀለምና ጥፍር ቀለም ማስለቀቂያ ጥፍርን የማይጎዳና ጥሩ ኳሊቲ ያለው ቢሆን ይመረጣል። ጥፍር ቀለማችንን በጥፍር ቀለም ማስለቀቂያ ብቻ ማስለቀቅ። አብዛኞቻችን ጋር ያለ ልምድ ጥፍር ቀለማችንን እየፈቀፈቅን ማስለቀቅ ነው። ይህንን ስናደርግ ጥፍር ቀለሙን ብቻ ሳይሆን የጥፍራችንንም የላይኛውን ክፍል አብረን ስለምንለጠው ጥፍራችን እንዲሳሳና እንዲጎዳ እናደርገዋለን። ስለዚህ ሁልጊዜ ጥፍርን በማይጎዳ የጥፍር ቀለም ማስለቀቂያ አስለቅቀን በደንብ ሞይስቸራይዝ ማድረግ አለብን። የተመጣጠነ ምግብ መመገብ። አንዳንድ ጊዜ የሚላላጥ፣ የሚሰበር፣ የሳሳ፣ ቀለሙን የቀየረ ወይም ቶሎ የማያድግ ጥፍር ምናልባትም በተመጣጠነ ምግብ እጥረት አማካኝነት የመጣ ሊሆን ይችላል። ለጥፍር ጤንነት አስፈላጊ ከሆኑ ንጥረ ነገሮች ውስጥም ባዮቲን፣ ፕሮቲን፣ አይረን፣ ዚንክ፣ ቫይታሚን ኤ፣ ካልሲየም እና የመሳሰሉትን ያጠቃልላል። ስለታም የሆነ መቁረጫ መጠቀም። ጥፍር መቁረጫችን ስለታም ካልሆነ ልንቆርጥበት ስንሞክር ጥፍራችን ላይ ጫና ስለሚያሳድር ጥፍራችን እንዲሰነጣጠቅና እንዲሸራረፍ ያደርጋል። ስለታም መቁረጫ ሲሆን ግን መቁረጥ በተፈለገበት ቦታ በትክክል ስለሚቆርጠው አላስፈላጊ ጉዳት ጥፍራችን ላይ አያደርስም። ደጋግሞ አርቲፊሻል ጥፍር አለመለጠፍ። አርቲፊሻል ጥፍር ምንም እንኳን በጣም የሚያምር ቢሆንም ደጋግመን ስንሰራው ግን ጥፍራችንን ሊያሳሳ፣ ሊልጠውና ይዞት ሊነሳ ይችላል። ስለዚህ አርቲፊሻል ጥፍር ሁሌ ማድረግ ያለብን ነገር አይደለም። ከለጠፍንም በኋላ በራሳችን ለማላቀቅ መሞከር የለብንም፣ ምክንያቱም ጥንቃቄ ከሌለን ማጣበቂያው ጥፍራችን ይዞት ሊነሳ ይችላል።